ነሙሪ ቤት ሌባ ገብቶ የታናሽቱን የቤት ስራ አርሞ ኤክስ የሆነችውን ኤክስ አርጎ ሙሪ ተኝቶ የለመደ ሌባ ነው ቆይቶ መጣ ድጋሚ ቃል ያነሳ ሲል ምንም ነገር የለም ደስታ ወርዶ ሸንቶበት ሄደ እናትየው አዩትና እንዴ ምን ጉድ ነው ሲል ጎረቤት ሲሳይ ነው ካልሰራችሁበት ይሽና እንዴት ሰው ይሄን ሼማ ይዘው ፍቅር ይዘኛል ፍቅር እኮ ውር ነው አልኩሽ የዮኒ ማኛ ባለመነጽር ነው ዱቄታ አረ እውር ነው ፍቅር አልሽ እንዴ ፍቅር እኮ ውር ነው አይኔለው አረ ይርዳው ጤናውን ሰላም በይልኝ ተቀልዳለች እንዴ ዱቄታ በጣም ነው አይን ያለው እንዴ ማይክሮ አሁን እግዚአብሔር ብሎ ገታ ብሎ ፈቃድ ብሎ ሎተሪ ቢደርስ ምን ታደርጋለህ በእናትሽ ላንተ አሁን ሎተሪ ቢደርስ እግዚአብሔር ነው ቢደርስ ያው ኩልኩል እንካፈልና እንለያያለን እውነት እግዚአብሔር ዳርስ እንካፈላለን እንዴ እንዴት እንካፈሉ ይሄው 10 ብር ደርሰኛል 5 እንካፈልና ሂጂ ውጭ ከቤቴ ሂጂ ውጭ ሞቅ እናርገው መቼስ ተሰብስባችሁ ነው የምትሉት ቁጭ እኔ ቂጤን ራሱ እንዴ ቁጭ እንኳን እንዴ ያረጋዋለሁ ቂጤ ታንቀሳቀስ ቁጭ ማለት ያልወድም ያቃጥለኛል ያመኛል ቁጭ ማለት አፌም ዝም ሲል ደስ አይለኝም እንዴ ኪም እኮ ነኝ እንዴ ነኝ ምን ነው ከኪም አልበስ እኔ ከኪም በብደም ተዳደሰ እዚህ ጋር የምትመለከቱ ዛፍ ማለት ነው ከጀርባ የሚታው ዛፍ ማለት ነው ከሌሎች ዛፎች ለየት የሚያደርገው ነገር እዚህ አካባቢ ካሉ ዛፎች ማለት ነው ይሄ ዛፍ ዳንሳ የህይወት ዛፍ ይባላል ዳንሳ የህይወት ዛፍ የተባለበት ማለት ነው ይሄ ዛፍ እኔ ጸሎት ያበቀልኩት ዛፍ ነው ይሄ ዛፍ የተለያዩ የፈውስ ስርዓቶች ይሰራል ማለት ነው እስቲ አሜን እዚህ ዛፍ ላይ መታችሁ ከዚህ ዛፍ ጋር ብትነካኩ ማለት ነው ቅጠሉን ብትነኩ ብትተሻሹ የተለያዩ ህመም ማለት ነው የትዳር ችግር የስራ ችግር ሊሆን ይችላል ማለት ነው የተደረገ ክፉ መንፈስ ማለት ነው ይገፈፋል ማለት ነው እዚህ ዛፍ ላይ ማናቸውም ሰው መታችሁ በነፃ ማለት ነው እኔ በጸለይኩት ዛፍ ላይ ማለት ነው መፈወስ ትችላላችሁ ማለት ነው በጣም የሚገርመው ግን ማለት ነው አሁን ለናንተ ማለት ነው እንትን ሲል ማለት ነው የሆነ መንፈስ ወደ እኔ መጣ መንፈሱ ምን አለ ማለት ነው ጉባኤውን ግር ሊያሰኝ ይችላል እዚህ አካባቢ ያላችሁ ሰዎች ግር ሊላችሁ ይችላል መንፈሱ ምን አለ ማለት ነው እዚህ መጥቶ መፈወስ የሚፈልግ ሰው ማለት ነው በጠቅላላ ማለት ነው ከመፈወሱ በፊት ማለት ነው ፈውሱ አክቲቬትድ እንዲሆን ዛሬ እንዲደስ እንዳለኝ ብታይ በእናትሽ ገርፍሬንድ እየመጣች ነው ዛሬ አስተዋውቅሻለሁ በጣም ደስ የምትል ናት እንዴት አወቅሽ? ለማንኛውም እሷ ናት ገርፍሬንድ መኪናውንም እኔ ነኝ ገዛሁላት አቤት ምን መጣ ኩረና ደግሞ ምንድነው በሽታ ሲፈጥር ኦሮሞ አዳም አማራ አዳም ትግሬ አዳም ጉራጌ አዳም አልፈጠረም አንድ አዳም ፈጠረ ከዛ ራስ ተዋለድና ምድርን ሞላ አለው አሁንኛ የተሰራንበትን ግብአት ጥሬቃው አንድ መሆኑን ረስተን በጣም ቡር ያዙ ይልቀቁኝ በቃ ማንነክቶኝ ይያልን ነው በቃ እኮ ከአራቱ ባህሪያተ ስጋ ከሶስቱ ባህሪያተ ነፍስ ከውሃ ከንፋስ ከአየር ከእሳት ህይወት ልብና እስትንፋስ ተሰጥቶን ተፈጥረናል ከዚህ ውጪ ከፌሮ ተበይዶ ወርቅ ተቀብቶ አይኖቹ በዳይመንድ ፈርጦች አጊጠው ፔትሮሊየም እየሸና እንዲኖር የተፈጠረ ሀብታም አለ የሱ ብሄር የተለየ ስለሆነ ደሙ እንደ ነዳጅ የተጣራ አጥንቱ እንደ አልማዝ የሚያበራ የተለየ ሰው አለ ካንሰር የማይበላው መኪና ገጭቶ የማይጎዳው የማይታመም የማይሞት የማያረጅ ብሄር አለ ወይ የለም አይደል ሁላችንም ካልበላን ካልጠጣን መጠለያ ካጣን ታመን ከገረጣን ሞት አሰፍስፎ የሚጠብቀን ስጋ ለባሽ በስባ አበባ ያይና አበባ ያይና አበባ ላይ በተታች ያይና አበባ ያይና አበባ ስትይዘለው ያይና አበባ ያይና አበባ አንዱ የመረረው ያይና አበባ ያይና አበባ አናትሽም ባለው እንደባለፈው ቀላል ጥያቄ ነው ጠይቀ የሁሉንም አጉር ነው ያጠናው አዎ የ14ቱን አጉር 14ቱን 7ቱን ደግሞ ከየት አመጣው
ለማንኛውም ወደ መጀመሪያው ጥያቄ እንሄዳለን። የአርጀንቲና ዋና ከተማ ማን ናት? ካርቱም። እዚህ ካርቱም አፍሪካ ውስጥ? ታዲያ ማን ናት? ባለፈው ቦነስ አይረስ ነው ብያልነገርኩም። ሽት ደርሼበት ነበር። እሽት ማድረግ ሰላም እንዴት ናችሁ? ዛሬም ስለ ውጭ ሀገር ኑሮ በጣም አሪፍ ነው ስለምትሉ የተዛባ ኢንፎርሜሽን እንዳላችሁ ውሸት መሆኑን እኛ ደርሰንበት በጣም አስጠሊታና ደሆረስት በቃ በጣም የሚዘገንን ኑሮ ማለት የውጭ ሀገር ኑሮ ምንም እዛ ጋር አንተ ባለሀብት ነህ የፈለካትን ፈረንጅ ጠብሰ ነው በርገር ፈጭተ ነው ቸኮሌት በጭት ፈጭተ ነው እንጂ ገሽተ ነው ሰው ገሽተ ነው እንደፈለከ ገለኩን እያወጣብሽ ነው በቃ ምን ያው ምኑ ነው የሚያስደስተው ቤተሰብን ረዳህና ዘግናኝ ኑሮ ነው በጣም ነው የሚያስጠላው ቤተሰብን እዛ ጋር በየቀኑ 15 ዶላር ስለላክ ምን ያደርግልሃል ቢያቆይሻልም እንደ ቤተሰብ ይከኩ በቃ ምን ላይፍ ምንም ደስ የሚል ነገር የለውም እንዴ ብላክ ላይፍ ማተርስ በጣም ምንድነው በጣም እንዴ ወይኔ እኔ እኮ በቤተሰቦች ሲስ ወጥቼ ሞኝ ነኝ ሚስጥሬን ሁሉ ዘረዘብኩልህ አይደለ በቃ ሰው ሁሉ በግናችሁ ነው የሚላል ሁላችንም በጎች ነን በተለይ እናቴማ ላም በላት በቃ በረት ውስጥ ነው የምትኖሩት አይደለም ቤት ውስጥ ነው ቤት ነው እኛ ቤት በቃ ወርቅ በወርቅ ነው እኔ ወርቅ ነሽ እናቴ ወርቂቱ ታላቅ ወንድሜ ወርቅ ነህ አባቴ ወርቁ በቃ ምን ልበልክ ወርቅ በወርቅ ብትለን ይቀልኝ ይሄ ሁሉ ወርቅ ግን አገሪቱ አላት ኧረ እኔ አላውቅም እናንተ ጥናት የለም አታጠሩ ሂዱ ምን መሰለ ያኔ ወያ ላይ ያለው ነውና እንትን ኤፌሰር ላይ ነው ምሰራው ረዳት እና ከሐረር ወደ ድሬዳዋ እየሄድን ደንገጎ ቁልቁለ ላይ በአምስት እየሄደ የኋላ ጎማ ተነፈሰ የኋላ ጎማ በአምስት እየሄደ ቀየርኩ ከዛ የደንገጎ ላይ ያሉ የቆቦ ፍየሎች በፊት እግራቸውን ያጨበጨቡልኝ እንደዚህ አይነት ረዳት አይተናናቀም ብለው አዳዲስ ከጓደኞች ጋር ጥሩ ጠረን ያለው ወንድ ወዳለው ናምስት ያለው በሰፈር ምንድን ፈልገህ ነው አባቴ የሚፈልገው ነገር ካለው አንቺ አልነበርሽም ወይ ሰሚኛለሽ የተቀበሉት ሽቶ አተዋጫ ከውጭ ያመጡት ሽቶ ታሸችዋለሽ አታሸችው ይሄ ነገር ዶልቼ እንገባና አይደለም ሌጀንድ ነው ታውቂዋለሽ በእናት ሰው ላገኝ ነው ቀብር ቴንክ ዩ ሺ በጣም አባት ችግር የለውም ነይ just ቆሻሻ መታሽ ጎበዝ እሱን እንደዚህ ተናገረው ዜቢል እኔ ነኝ ፈረንጆ እናንተ ጓደኛ ነው ኧረ በእናትሽ ምን ሌላ ታሪክ ታወራለሽ ቆሻሻ አምጪ እኮ ነው የተባልኩ እንዴ ዝምድና ምናምን አለሽ እንዴ የኛ ሀገር ቆሻሻ በፈረንጆች መሰብሰብ ከተጀመረ በጣም ጠቃሚ ነው ማለት ነው ይኸውልሽ አደራሽን ሰው ቤት ተቀጥረሽ እንዳሰር አደራሽ በቃ የራስ መፋቂያ ማዞርስ ሎተሪስ መሸጥ ቢሆን የራስ እኔ ቴክኒክና አሁን በዲግሪ የተመረኩ ሰው ነኝ ግን ዜሮ አንዲት ደሞዝ ኪሴ ገብቶ ያውቅም ንጹህ ኒት ብሏል እኮ የራስ ቤት ይሻላል የእናት ቤት ይሻላል አልጫ መረቁ ብሏል እኮ ጥላውን ገሰሰ ነፍስ ይማር አለማየሁ እሸቴ አይ ቦስ እንደው ቋሚና ሟች ታመሳስልብኝ እንደው ገንዘብ ይሆናል አሁን የደሃኔ በረሃ ተንከራትቼ ከሷ ጋር ያለሁ የለሁም የነገረችኝ አንዱን አልሰማሁ እኔ በሽተኛ ወይ አልሞት አልድን
እሷንም ጥሎባት እንደኔው ትሁን